የአባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ነው። ስሙ የከበረና የተመሰገነ ነው። የቄስ ደርቤ የንስሐ ልጆች በሚቀጥለው ሳምንት በተለመደው ቦታ ጉባኤ እናካሄዳለን ወይም ትምህርተ ወንጌል እንሰጣለን ብለዋል። እንደዚሁ ደግሞ የላይቀ ወንጌል መምህር አብርሃም ደግሞ እንደዚሁ በተለመደው ቦታ ዛሬ ቃለ ወንጌል ትምህርት እንሰጣለን ብለዋል። በዛሬው ዕለት ለማስተማር ቅዱስ ቃሉን እኛን ለመመገብ የተዘጋጁ መምህራችን የደብራችን ስብከተ ወንጌል ያሉት መምህር ላይቀ ወንጌል ቀሲስ አብርሃም በመካከላችን ተገኝተዋል። ለእሳቸው የሚያስተምሩበትን አንደበት ለእኛ ደግሞ የምንሰማበትን ዝነ ልቦና እግዚአብሔር አምላካችን ለሁላችን የሚያድለን ቀጥታ ወደ መምህራችን ወአብቆሙ ትምህርተ ለእንዳይፈርሩከ ከመ ያንስቱ ገጸ እስት። በስመ አብ ሲላችሁ ማማትሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበርክ ዓለማትን አሳልፈህ የምትኖር ሁሉን ቻይ የሆን አምላካችንና አባታችን ቅዱስ እግዚአብሔር ሆይ በቸርነትህ ጠብቀህ በመግቦት መግበህ በኃይል አበርትተህ በፍቅር ስበህ በማለዳው በአውደ ምሕረትህ ሰብስበህናልና ክብርና ምስጋና ውዳሴና አምልኮ ከምድር እስከ አርያም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ላንተ ይሁን። ክቡር አባታችን መላከ ፀሐይ መምህር በቀለ ተሰማ የዚህ ቅዱስ ቤተ መቅደስ አስተዳዳሪ፣ የሕዝቡ መሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን አባቶቻችን፣ አው ዲያቆናት ወንድሞቻችን፣ አልባሲሁ ለክርስቶስ የተሰኛችሁ በቅጽረ ቤተ ክርስቲያን ዙሪያ በማለዳው ተሰባስባችሁ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት እየተመገባችሁ የቆያችሁ ምእመናን ወምእመናት አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በማድረግ ላይ ያላችሁ ሕፃናትም ጭምር በአምላካችን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? ማን ይመስገን? እንደምን አደራችሁ? እንደምን ቆያችሁ? ምስጋና የባሕርይ ገንዘቡ የሆነ
አምላካችን ቅዱስ እግዚአብሔር እንድናመሰግነው ስለረዳን ስለፈቀደልን ከፍ አድርጋችሁ አመስግኑት። ለቃል ርደት ለሥጋ እርገት የሆነች የመስቀሉ ስር ስጦታችን መስቀሉን ስናስብ የማንዘነጋት የማንረሳት ሳሊለነ ቅድስት ብለን የምንማጸንባት ስሟን ጠርተን የማናፍርባት ማምላክ ቅድስት ድንግል ማርያም የጸጋ ምስጋና ይድረሳት። ከፍ አድርጋችሁ አመስግኗል። የመስቀሉ በረከት ከሁላችን ጋር ይሁን። በኃይለ መስቀሉ ይጠብቀን፣ በኃይለ መስቀሉ ያጽናን። ወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት። ቅድም በቅዳሴው መካከል በመጀመሪያው ዲያቆን በዜማ ሲዜም የሰማነው እግዚአብሔርን ያመሰገነበት ቅዱስ ዳዊት አስቀድሞ እግዚአብሔር ሊያደርገው ያለውን የምሕረት ቃል ኪዳን የገለጠበት የዕለቱ የምንማማርበት መነሻ ሀሳባችን ነው። እንዲህ ይላል፣ ለሚፈሩ ምልክትን ሰጣቸው። ለሚፈሩ ለሩሲ አይሰማም ይለናል። ለሚፈሩ ምልክትን ሰጣቸው ከጦር ፊት ያመልጡ ዘንድ። መዝሙረ ዳዊት መዝሙር 59 ከቁጥር 3 ላይ ተጽፎ የምናገኘው ኃይለ ቃል ነው። የተወደዳችሁ የእግዚአብሔር ቤተሰቦች ከኔ ጋር ናችሁ አላችሁላችሁ? አሁን በዚህ ሰዓት ሁላችንም በቤቱ ተሰባስበናል። ይሄን ያደረገ ደግሞ እግዚአብሔር ነው። በውስጥም በውጭም ያላችሁ እግዚአብሔር በእኔ በደካማው አንደበት የሚያስተላልፈውን መልካም የሆነውን የእግዚአብሔርን ቃል ሰምተን በቃሉ ተጸንተን ደግሞም ቃሉን ወደ ተግባር ለመለወጥ ተዘጋጅተን እንድንሄድ ልቦናችንን ለቃሉ መክፈት ያስፈልጋል። እግዚአብሔር አምላካችን ለእኔ ምስጢሩን ለእናንተ ደግሞ ሰሚ ጆሮንና አስተዋይ አእምሮን ሰጥቶ እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። ማን ያስተምረን? ተናገሩ ምእመናን። ማን ያስተምረን? እግዚአብሔር አምላካችን ያስተምረን። ለሚፈሩ ምልክትን ሰጠሃቸው ይላል። ምን ለሚሉ? አቤት ለሚፈሩ ምን ሰጠሃቸው? ምልክትን ሰጠሃቸው። የተወደዳችሁ እግዚአብሔር ቤተሰቦች ምልክት የሚሰጠው ለሚሰማ፣ ለሚያስተውል፣ ለሚገነዘብ፣ ለሚረዳ አካል ነው። ምልክት የሚሰጠው የተወደዳችሁ እግዚአብሔር ቤተሰቦች አሁን በድጋሚ ደግምላችኋለሁ፣ ለሚሰማ፣ ለሚያስተውል፣ ለሚያይ፣ ለሚገነዘብና ለሚረዳ ሰው ነው ምልክት የሚሰጠው። ስለዚህ የተለያዩ ምልክቶች አሉ። የተለያዩ ምልክቶች አሉ። የሚከለክሉ ምልክቶች አሉ። የሚፈቅዱ ምልክቶች አሉ። የመዳን ምልክት አለ። የመጥፊያ ምልክት አለ። የቁልቁለታማ መንገድ ምልክት አለ። የአቀበት ምልክት አለ። የአደገኛ ቦታ ምልክት አለ። እንዲሁም ደግሞ ቀጥ ያለ የተስተካከለ ቦታ ምልክት አለ። ዝግ ብለን ተረጋግተን አስተውለን እንድንሄድ የሚጠቁም ምልክት አለ። ፈጠን ብለን ደግሞ እንድንሄድ የሚጠቁም ምልክት አለ። በተለይ ብዙ ጊዜ ሁላችሁም ብዙዎቻችሁ ከተሜዎች ናችሁና ብዙዎቻችሁ በመኪና
ጋር ያለውን ሕይወት ታውቃላችሁ። መኪናን የሚያሽከረክሩ ሰዎች እጅግ በጣም ብዙ ምልክቶች ከሕይወታቸው የሚጠበቁበት ከአደጋ የሚድኑበት አደጋን የሚከላከሉበት ምልክት ይሰጣቸዋል። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ዛሬ ለእኔና ለእናንተ ለሰዎች ልጆች የተሰጠን ምልክት ምንድን ነው የሚለው ነው የምናየው። ቅዱስ ዳዊት በጊዜው በወቅቱ እነሆ ሕዝበ እስራኤል የሚድኑበትን የድል ምልክት ነው የተናገረው። ወይም ደግሞ በወቅቱ ምልክት ሆኖ ለሰዎች የተሰጡትን መሪዎች ጠቁሞ ነው የተናገረው። ዛሬ እኔና እናንተ ደግሞ የተሰጠን ምልክት ምንድን ነው የሚለውን ማየት፣ መገንዘብ፣ ማስተዋልና እነሆ ይህንን የተሰጠንን ምልክት ደግሞ ዓለም እንዳያስጥለን እስከ መጨረሻው ይዘን የሕይወታችን መመሪያ አድርገን የሕይወታችን መጠበቂያ አድርገን እንድንይዝ የሚያስገለጽ ትምህርት ነው ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይሰማል? ከእኔ ጋር ናችሁ? ምልክትን ሰጠሃቸው ይላል። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ምን አይነት ምልክት ነው? ይሄ ምልክት ማለት የድነት ምልክት ነው። የምን ምልክት አልኳችሁ? አቤት! የድነት ምልክት ነው። የድነት ምልክት ሆነው መንፈሳውያን መሪዎች ተሰጥተዋል። በነገራችን ላይ ለሰው ልጅ ምልክት የተሰጠው ከመውደቁ በፊት ከወደቀ በኋላ ነው። ከመውደቁ በፊት ከመሳሳቱ በፊት እንዳይሳሳት ምልክት ተሰጥቶታል። ያ ምልክት የሚከለክል ምልክት ነበር። ታስታውሳላችሁ የተወደዳችሁ የእግዚአብሔር ቤተሰቦች። ያ ምልክት አታድርግ የሚል ምልክት ነበረ። ያ ምልክት እነሆ የሰው ልጅ ሁልጊዜ ከሺህ ዓመት በኋላ ይህንን ምልክት የተሰጠው ምልክት ጠብቆ ቢኖር ይዞ ቢኖር በዚህ እየተመራ ቢኖር እየታደሰ የሚኖርበት ምልክት ነበር። ስለዚህ አምላካችን እግዚአብሔር አስቀድሞ አታድርግ የሚል ምልክት ለሰው ልጅ ሰጥቷል። የሰው ልጅ ግን የሰይጣንን ሀሳብ የጠላትን ሀሳብ ሰምቶ ያንን ምልክት በመተላለፍ በመተው አታድርግ የተባለው በማድረግ ወድቋል። ታዲያ ከሰው ልጅ ውድቀት በኋላ ደግሞ የተሰጡ ምልክቶች አሉ። የተወደዳችሁ የእግዚአብሔር ቤተሰቦች አንዱና የመጀመሪያው የቃል ኪዳን ምልክት ለአባቶቻችን የተሰጠው ቃል ኪዳን ነው። ነገር ናችሁ? ለማን የተሰጠው ቃል ኪዳን? ለአባቶቻችን የተሰጠው ቃል ኪዳን፣ ለአዳም የተገባው ቃል ኪዳን፣ ለኖህ የተገባው ቃል ኪዳን፣ ለአብርሃም የተገባው ቃል ኪዳን፣ ለያዕቆብ የተገባው ቃል ኪዳን፣ ለሙሴ የተገባው ቃል ኪዳን። ያ ቃል ኪዳን የድነት ምልክት ነበር። የድነት ምልክት ነበር። የተወደዳችሁ እግዚአብሔር ቤተሰቦች ታዲያ እነሆ ይህ ከሆነ በኋላ መሪዎችን የመዳን ምልክት አድርጎ እግዚአብሔር አምላካችን የድነት ምልክት አድርጎ ሰጥቷቸዋል። ለምሳሌ የመጀመሪያው መሪ እግዚአብሔር የሚወደውን በጣም ለብዙ ጊዜያት ቃል በቃል ያናገረው የነበረውን ሙሴን ስንመለከት ያ ሙሴ የመዳን ምልክት ነበረ። የመዳን ምልክት ነበር። ቅድመ ሐዋርያት ሥራ ምዕራፍ 7 ሲነበብ ሰምታችኋል። ቅዱስ እስጢፋኖስ እነሆ አስቀድሞ ለአባቶቻችሁ ሙሴ የመዳን ምልክት አድርጎ ላከው፣ አባቶቻችሁ ሙሴን አልሰሙትም። ከዚያም ደግሞ ምልክትነቱ ወይም ገላጭነቱ ለክርስቶስ ነበር። እርሱ ክርስቶስ መጣ፣ እርሱንም ሰቅላችሁ ገደላችሁት አላቸው። ሕይወታችሁን ሰቀላችሁት። እግዚአብሔር አምላካችን ለሁላችን ማስተዋሉ ያድለን። ተረጋግታችሁ ተቀመጡ። ሀሳባችሁን አንድ አድርጉ። የተወደዳችሁ እግዚአብሔር ቤተሰቦች እያንዳንዳችን በቤተ መቅደሱ በምንቆም ሰዓት እነሆ የተሰጡ ትእዛዞች አሉ። ባለንበት ቆመን እንድንጸልይ፣ ባለንበት ቆመን እንድንሰማ። በተለይ ቅድም በቅዳሴው ላይ ሰምታችኋል አይደለም? እግሮቻችሁ በቆሙበት ቦታ እንደ ብረት ችንካር ሆነው
በጽናት ይቁሙ ይላል። በጽናት ይቁሙ ይላል። የተወደዳቸው እግዚአብሔር ቤተሰቦች የእግዚአብሔር ቃል እየተነገረ የእግዚአብሔር ቃል እየተሰማ ቅዳሴው እየተቀደሰ በጸሎት ላይ ተዘጋጅተን እያለን ከወዲህ ወዲያ ማለት መንቀሳቀስ አያስፈልግም። አንዱ የሥርዓተ ቤተክርስቲያን መመሪያ ነውና በማስተዋል እንድትቀመጡ የምትንቀሳቀሱ ሰዎች ነው ይህን መልዕክት ላስተላለፍ የምፈልገው። ስለዚህ ሙሴ እነሆ ለተገፉት፣ ላለቀሱት፣ ለተሰደዱት፣ መከራ ለበዛባቸው፣ ባርነት ለጸናባቸው፣ በፈርዖናውያን ለተረገጡት ሰዎች የመዳን ምልክት ሆኖ ሲሰጥ እናየዋለን። ሙሴ የመዳን ምልክት ሆኖ ወደ ከነዓን እስራኤልን እየመራ ካቀረበ በኋላ በመንገድ ቀረ። ኢያሱ ተተካ። ኢያሱ የመዳን ምልክት ነበር። የተወደዳቸው እግዚአብሔር ሰዎች መሪዎችን ያየን እንደሆነ ኢያሱ የመዳን ምልክት ነበር። በነገራችን ላይ ኢያሱ የሚለው የስሙ ትርጓሜ መድኃኒት ማለት ነው። መድኃኒት በርሱ አቤት መድኃኒትን ምልክት አድርጎ ይሰጣል። ኢያሱ የመዳን ምልክት ነበር። ስለዚህ ኢያሱ የመዳን ምልክት ስለሆነ ባሕረ ዮርዳኖስን አሻግሮ ከነዓንን አወረሳቸው፣ ከነዓን አገባቸው። ይህ ብቻ አይደለም፣ ራሱ አሁን ያነሳው ዳዊት የመዳን ምልክት ነበር። የመዳን ምልክት ነበር። እስራኤልን በቅንነት መራ። 40 ዓመት ሙሉ እስራኤልን በታማኝነት መራ፣ በፈሪሃ እግዚአብሔር መራ። ንስሐ እየገባ ሲስት እነሆ እየተጸጸተ ሲወድቅ እየተነሳ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል እያለ ወደ እግዚአብሔር እየተማጸነ የድነት ምልክትነቱን አገልግሎ አለፈ። ስለዚህ የመጀመሪያው ምልክት ሰጣቸው ሲባል መንፈሳውያን መሪዎች የመዳን ምልክቶች ናቸው። አንደኛው ይሄ ነው። ሁለተኛው የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔርን በማገልገል እግዚአብሔርን በማምለክ እግዚአብሔርን በመፍራት እግዚአብሔር ከእነርሱ ጋር የሆነላቸው በገቢረ ተአምራት የገለጣቸው ተአምርን ያደረገላቸው አባቶች የአባቶቻችን ተአምር የመዳን ምልክት ነው። የመዳን ምልክት ነው የአባቶቻችን ተአምር። ሌላውና ሶስተኛው የተወደዳችሁ የእግዚአብሔር ቤተሰቦች የመዳን ምልክት እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ናት። ድንግል ማርያም ለሁላችን ተሰጥታለች፣ ለሰዎች ሁሉ ተሰጥታለች የመዳን ምልክት ስለሆነች። ሌላውና የመጨረሻው የመዳን ምልክት ምንድን ነው? ያን እንደሆነ ቅዱስ መስቀሉ የጌታችን መስቀል የመዳን ምልክት ነው። ከኔ ጋር ናችሁ? ደህና አደራችሁ አላችሁ? አንደኛ ምን አልኳችሁ? አንደኛ እነማን አልኳችሁ? አቤት ንገሩኝ እንጂ እነማን አልኳችሁ? መንፈሳውያን መሪዎች ነው። እነማን? መንፈሳውያን መሪዎች። እናንተ ሁላችሁም ወላጆች መንፈሳውያን መሪዎች ናቸው። ለትዳራችሁ ታማኝ መንፈሳውያን መሪዎች ናቸው። ወገኖች በቤተ መቅደሱ የሚያገለግሉ ካህናት መንፈሳውያን መሪዎች ናቸው። ቤተ ክርስቲያኒቷ የሚያስተዳድሩ አባቶቻችን መንፈሳውያን መሪዎች ናቸው። በሕዝብ ላይ የተሾሙ እግዚአብሔር ስልጣን የሰጣቸው ካወቁት፣ ከተረዱት፣ ካመኑበት መንፈሳውያን መሪዎች ናቸው። መንፈሳውያን መሪዎች ናቸው። ደግሞ ይሄ የተሰጣቸው የመዳን ምልክት የሆኑ ዘንድ ነው። ወገኖቼ ክህነቱ የመዳን ምልክት ነው። የመንፈሳውያን መሪዎች ክህነት የአባቶቻችን ስልጣን የመዳን ምልክት ነው። የመዳን ምልክት ነው። ስለዚህ መንፈሳውያን መሪዎች የተሰጣቸው ስልጣን፣ መንፈሳውያን ባለትዳሮች የተሰጣቸው ትዳር የሚድኑበት መንፈሳዊ ምልክታቸው ነው። ስለዚህ ምልክትን የሚሰጥ እግዚአብሔር ነው። ለምን ከተባለ እንድንድን የመዳን ምልክታችን ነው። የመጀመሪያውና አንዱ መሪዎች የመዳን ምልክት ናቸው። የመዳን ምልክት ናቸው።
ሌላውና ሁለተኛው የተወደዳቸው እግዚአብሔር ቤተሰቦች እግዚአብሔርን የሚያገለግሉ እግዚአብሔርን የሚያመልኩ እግዚአብሔርን የሚፈሩ ለእግዚአብሔር የሚገዙ ለእግዚአብሔር እኖ ብለው ለሰዎች ቸርነትን የሚያደርጉ በበረሃ ያሉ በገዳም በበዓታቸው የተወሰኑ አባቶቻችን አንበሳ እንዲሰግድላቸው፣ እሳቱ እንዲቀዘቅዝላቸው፣ ፀሐዩ እንዲቆምላቸው፣ አራዊት ሁሉ እንዲገዛላቸው አድርጎ ታምራት የሚያደርግላቸው ባይታውያን አባቶቻችን ያ ታምር በእነሱ ላይ የሚገለጠው የቅዱሳን የአባቶቻችን ታምር የመዳን ምልክት ነው። የመዳን ምልክት ነው። ይህንን የመዳን ምልክት ነው ዓለም ዛሬ ሊያስጥለን የሚፈልገው። የተወደዳቸው እግዚአብሔር ሰዎች መጀመሪያ እንድንተው የሚፈልገው ለአባቶቻችን ለቅዱሳን የተሰጠውን ክብር ነው። እኔ ጋር ናችሁ? አላችሁ? የተሰማማን ነው? እንዲያው ብቻዬን እያወራ ነው። መልካም በደንብ የሚያወራ ሰው ነበረ። አሁን ስለዚህ ይቀናል ተያይተናል። እሺ በነገራችን ላይ የወላችሁ ዝም ብለን አይደለም የምንናገረው። ይሄ በመማር ማስተማር ሲስተም የአድማጩና የተደማጩ መናበብ ከሌለ ዝም ብሎ ድካም ነው የሚሆነው። ብዙዎቻችሁ ታውቃላችሁ። ሰሚ ሲኖር ነው መናገር የሚቻለው አይደለም። ተናጋሪ የሚኖረው ማን ሲኖር ነው? ምናልባት እየሰማችሁ ከሆነ ነው እየተናገርን ያለን። እየሰማችሁ ካልሆነ ግን መናገራችሁ ከንቱ ነው፣ ድካም ነው ማለት ነው። ስለዚህ ማስተዋሉ ለሁላችሁም ያድለ። አናበዛባችሁ፣ አናስረዝምባችሁ። ግን በአንዱ ደቂቃዎች በደንብ ብለን እንደማመጥ። ታዲያ ለአባቶቻችን የተሰጠው ምልክት ያ የማዳን አራዊትን ያስገዙበት፣ እሳቱን ያጠፉበት፣ ባሕሩን ያቆሙበት፣ ባሕሩን ከፍለው ያሻገሩበት ያ ምልክት ምን አይነት ምልክት አለ? የመዳን ምልክት። የተወደዳችሁ እግዚአብሔር ሰዎች ይህ ብቻ አይደለም። ከሰዓታችን አኳያ አጠርጠን እያደረግን እንሂድ። ሌላውና የመጨረሻዋ የዘላለማዊ የመዳን ምልክታችን እናታችን ወላዲተ አምላክ ቅድስት ድንግል ማርያም ናት። ከፍ አድርጋችሁ አመስግኗት። ይኸውላችሁ የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የመዳን ምልክትነት አስቀድሞ በጨለማ ለነበረው ሕዝብ፣ በባርነት ለተቀጠቀጠው ሕዝብ፣ ነፃነት ለናፈቀው ሕዝብ፣ ለተረገጠው ሕዝብ እግዚአብሔር ምልክት ይሰጣቸዋል ብሎ ኢሳይያስ ተናገረ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ተመልከቱ። እነሆ እግዚአብሔር ምልክት ይሰጣቸዋል። ያ ምልክት ድንግል በድንግልና ጸንሳ ትወልዳለች። አያችሁ፣ እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና መውለዷ የተወደዳቸው እግዚአብሔር ቤተሰቦች ያ የመዳን ምልክት ነው። ለዚያ ነው አባቶቻችን እንዲህ እያሉ ከፍ አድርገው የሚጠሯት የሚያመሰግኗት። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ያኪ ሰናይ ተፈጠረ ለዘላለሙ እግዚአብሔር ይባረክ ይታወቅ ስሙ። የሕይወት መሰረት ማርያም አንቺን የሰጠን እግዚአብሔር ለዘላለሙ ይክበር ይመስገን እያሉ ሊቃውንቱ ያመስግናል። አረገባላችሁ አመስግናል። ዓለም ሞኝ ነው፣ ትውልዱ ሞኝ ነው፣ አያስተውልም። የተወደዳቸው እግዚአብሔር ቤተሰቦች ማስተዋል አቅቶናል፣ ማስተዋል አቅቶናል፣ መገንዘብ አቅቶናል። ሞኞች የሰለጠኑበት ዘመን ሆኗል። ሞኞች የመዳን ምልክታቸው የናሩበት ዘመን ሆኗል። የተወደዳቸው እግዚአብሔር ሰዎች ያ ብቻ አይደለም፣ እኛንም ለማስማት የሚታገሩበት ዘመን ላይ ደርሰናል። ቅድም ወንጌሉ ሰምታችሁታል ይመናል። የማርቆስ ወንጌል ምዕራፍ 8 ከቁጥር 34 ላይ ጀምሮ በቅዳሴው መካከል ሲነበብ የሰማችሁ አስተውሉ ምእመናን። እንዲህ ይላል ቃሉ፣ እነሆ በኃጢአተኛና በአመፀኛ ትውልድ መካከል ይላል። ልቡ መራር የሆነ አንደበቱ መራር የሆነ የሚናገረው እጅግ በጣም ከባድ የሆነ በአምላኩ ላይ የሚዘብት የሚዝም የሚዘባበት አሳች ኃጢአተኛ
አመፀኛ አመንዝራ ትውልድ በዛ ትውልድ መካከል እነሆ በቃሌ የሚያፍርብኝ ቢኖር በሰጠሁት የማዳን ምልክት የሚያፍር ቢኖር የሰው ልጅ በመጣ ጊዜ መላእክቱን አስከትሎ በመጣ ጊዜ ያን ጊዜ ያፍርበታል ይላል። ማፈሪያዎች እንዳልሆን እግዚአብሔር ይጠብቃል። እግዚአብሔር እንዳያፍርብን ማስተዋሉ እንደወዳችን ያለ አሁን እግዚአብሔር አፍሮብናል። ወዳጆቼ እግዚአብሔር አፍሮብናል። ብዙዎቻችን የሰነፎች ተከታዮች ሆነናል። ብዙዎቻችን አላስተዋልንማ። ብዙዎቻችን የምንሰራውን አናውቅማ። ብዙዎቻችን መጸጸት ንስሐ መግባት አልቻልንማ። ብዙዎቻችን ቃሉን በአውደ ምሕረት ቃሉን በጠማማው በክፉ በኃጢአተኛው በአመንዝራው ትውልድ ፊት መናገር መመስከር ፈርተናልና አፍርባችኋለሁ ይላል። አፍሮብናል መድኃኒዓለም ክርስቶስ ለሁላችንም ማስተዋሉን ያድለን። እናታችን ወላዲተ አምላክ ቅድስት ድንግል ማርያም የማናፍርባት የመዳን ምልክታችን ናት። ከፍ አድርጋችሁ አመስግኗት። ይኸውላችሁ የተወደዳችሁ እግዚአብሔር ቤተሰቦች መስቀሉን ከቅድስት ድንግል ቅድስት ድንግል ማርያም ከመስቀሉ ለይቶ መናገር አይቻልም። የመዳን ምልክት ሆና የተሰጠችን ወላዲተ አምላክ ቅድስት ድንግል ማርያም ከመስቀሉ ስር ነዋ። ከመስቀሉ ስር ነዋ። የዮሐንስ ወንጌል ምዕራፍ 19 አንዱ እንዲህ ያለ የሚለው እነኋት እናትህ እነኋት እናትህ ነው። እነኋት እናትህ ነው የሚላችሁ እነኋት እናታችን ነው። እሷ ምናችን ናት? ምናችን ናት? የመዳን ምልክታችን። አያችሁ፣ ወደ ቤት ይዛት ግባ። ወደ ቤት ይዛት ግባ። አቤት፣ ወደ ቤት ይዛት ግባ። አያችሁ፣ እመቤታችን ቅድስት ድንግል ማርያምን የአሁኑ ትውልድ በቤቱ ይዞ መግባት አፍሯል። የመዳን ምልክት መሆኗን አላወቀማ። ወገኖቼ፣ ይሄ የመዳን ምልክትነት ደግሞ የተሰጠው በጊዜያዊ ጊዜ ብቻ አይደለም፣ ለዘላለም የተሰጠችን የመዳን ምልክት፣ ከመስቀሉ ስር የተሰጠችን የመዳን ምልክት። የሚገርማችሁ ነገር መስቀሉ ላይ እኮ እንደ እመቤታችን የተገለጠ የለም አለ እንዴ? ደህና አደራችሁ? እንደ እመቤታችን የተገለጠ አለ ወይ መስቀሉ ላይ? በለቅሶ የተገለጠ አለ ወይ? በሐዘን የተገለጠ አለ ወይ መስቀሉ ላይ? ወገኖቼ መከራ የልጇን ስቃይ በማየት መስቀሉ ላይ የተገለጠ እንደ እመቤታችን አለ ወይ? ሰይፍ በውስጥሽ ያልፋል ተብሎ አስቀድሞ የስሞት ትንቢት እንደተነገረ ያ አንጀቶቿን የሚቆራርጥ ያዘን ሰይፍ እኮ የተፈጸመው እኮ መስቀሉ ስር ላይ ነው። ሁሉም የተመረጡት ሁሉ ተበትነው ጥለው ሄደው ጠፍተው እኮ መስቀሉ ላይ የተገኘችው እኮ እመቤታችንና ጌታችን እስከ መጨረሻ ሰዎች ናቸው። ምን አይነት ሞኝነት ነው ወገኖቼ! የተወደዳችሁ የእግዚአብሔር ቤተሰቦች ብዙ ሞኞች፣ ብዙ ደናቁርቶች ከቤቷ ዛሬ ተሰባስበዋል። በቃ የመስቀሉ ክብር ላይ የማርያም ክብር አይገለጥም፣ ለማርያም ውርደት ነው የሚሉ አሰማችሁ። በአባት ስም የተቀመጡ እኛ ደግሞ ድምፃቸውን ድንቁርናቸውን እየተከተልን እጅግ በጣም የወደቅንባቸው ወገኖቼ፣ መስቀሉ ላይ እንደ እመቤታችን የተገለጠ ማን አለ? እስኪ ለሐቄ ማርያም የሚባለው የጴጥሮስ ለቅሶ፣ ለማርያም የሚባለው የእመቤታችን የቅድስት ድንግል ማርያም ለቅሶ እስኪያደርጉ ያ ለቅሶ እኮ ቀራንዮ ላይ የተገለጠው፣ ያ ለቅሶ እኮ መስቀል ላይ የተገለጠው። ለምን ከተባለ የተወደዳችሁ እግዚአብሔር ቤተሰቦች አያችሁ፣ ማርያም መስቀል ላይ መገለጥ ስላለባት እናታችን ቅድስት ድንግል ማርያም ለዘላለም የድል ምልክት ሆና ለእኛ መሰጠት ስላለባት ክብርና ምስጋና ለሰማይ ይሁን። ስለዚህ እመቤታችን የመዳን ምልክታችን ናት። የመዳን ምልክትን እሰጣችኋለሁ ለሚፈሩት፣ ለሚያምኑበት፣ እግዚአብሔርን ለሚያከብሩ የመዳን ምልክት ይሰጣቸዋል። ሌላውና የመጨረሻው የመዳን ምልክቱ መስቀሉ ነው። ማነው መስቀሉ? መስቀሉ ምንድን ነው?
አቤት የመዳን ምልክት መስቀል በሶስት ተከፍሎ የሚሰጠው በመጽሐፍ ቅዱስ ነው። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ፣ ሁለተኛው መስቀለ ክርስቲያን፣ ሶስተኛውና የመጨረሻው ቅዱስ መስቀል ዕፀ መስቀሉ የክርስቶስ ደም የፈሰሰበት። የመጀመሪያውን አልኳችሁ የማን መስቀል? የማን መስቀል? የክርስቶስ መስቀል። ሁለተኛው የማን መስቀል? አቤት የክርስቲያኖች መስቀል። የእኛ መስቀል በሉ። አረ የእኛ መስቀል በሉ። ይኸውላችሁ ቅድም ሰምታችኋል አይደለም? ቅዳሴ ላይ የተነበበው ዘይቆረ መስቀል ሞቱ ይፍጸምልን። መስቀሉን ተሸክሞ የማይከተለኝ ሊያገለግለኝ አይችልም። የማንን መስቀል? አቤት ሞኞች። የማንን መስቀል? አቤት ራሳችን በሩ የራሳችንን መስቀል ወገኖቼ፣ በትዳራችን የሚመጣው መስቀል የክርስቶስን መስቀል ማን መሸከም ይችላል? አይደለም 6666 ግርፋት ይቅርና አንዷን ጅራፍ ማን ይችላታል? ያን ጊዜ ወዲያው ትችላለ። ለዚያውም በዚህ ዘመን፣ ለዚያውም በዚህ ሰዓት፣ ለዚያውም በዚህ ጊዜ አላውያን በነገሱበት ጊዜ፣ መናፍቃን በፈረቀሱበት ጊዜ፣ መናፍቃን ባለመብት በሆኑበት ጊዜ፣ መናፍቃን ባለ ጊዜ በሆኑበት ጊዜ አንዷን ጅራፍ መሸከም እንችላለን? የክርስቶስን መስቀል አንችል። የራሳችንን መስቀል ወገኖቼ፣ በእያንዳንዳችሁ ትዳር መስቀል ሊኖር ይችላል። ያ መስቀላችሁ ነው። ያን የትዳራችሁ መስቀል ካልተሸከማችሁ እግዚአብሔርን ማገልገል አትችሉም። በነገራችን ላይ ትንሿ ቤተክርስቲያን፣ ትንሿ አገልግሎት የሚጀመርበት ትዳር ነው። ቅዱስ ዮሐንስ አፈወርቅ እንደሚነግረን ትንሿ ቤተክርስቲያን ይላታል ትዳር። ስለዚህ ይህ መስቀል መሸከም የሚቻለው ይህንን መስቀል መቻል የሚቻለው ይህንን መስቀል እንሆ ተሸክሞ መውጣት የሚቻለው መጀመሪያ ከቤት ነው። አላችሁ? አቤት እርግጠኛ ናችሁ? መስቀላችሁ ተሸክማችኋል? ያን ሳትሸከሙ አያችሁ ክርስቶስ ማገልገላችሁ። የትዳሩን መስቀል፣ የቤቱን መስቀል፣ የግሉን መስቀል በራሱ በግሉ የሚደርስበትን ፈተና ሳይሸከም በዚህች ቤተክርስቲያን የሚመጣው መከራ መሸከም የሚችል የለም። ለዚያ ስለዚህ መስቀለ ክርስቲያን ይባላል። ሌላውና የመጨረሻው የተወደዳቸው እግዚአብሔር ቤተሰቦች መስቀለ ክርስቶስ በልጸ መስቀል ቅዱስ መስቀል ደሙን ያፈሰሰበት ሥጋውን የቆረሰበት መድኃኒዓለም ክርስቶስ ለእኛ ምልክት አድርጎ የሰጠን። ስለዚህ ይሄ መስቀል የመዳን ምልክታችን ነው። ምልክታችን ነው። ጨርሻለሁ። የምልክታችን ነው። የመዳን ምልክታችን ለምን ከተባለ አንደኛ የመዳን ምልክታችን የሆነው ለምንድን ነው ከተባለ እነሆ የመስቀልን ምልክት ስንጠቀም ከመስቀል ጋር ግንኙነት ያላቸው በርካታ ሃይማኖታዊና መንፈሳዊ ምስጢራትን እናስተውላለን። ማንም ስንመለከት የመስቀሉን ምልክት ስንመለከት፣ በነገራችን ላይ እያንዳንዳችሁ የመስቀል ምልክቶች ናቸው። እያንዳንዳችሁ የመስቀል ምልክቶች ናቸው። ከፊቱ የመስቀል ምልክት የሌለበት ማንም የለም። ይህንን መስቀል ምልክት ቀጥ አድርገን ነው የምንይዘው። አያምኑ መስቀል የሚዘቀስባለ ለምን መስቀል የማይዘቀስበው? መስቀል ብንዘቀስበው ክብሩ ይቀንሳል? ደህና ዋላችሁ? ይቀንሳል ወይ? አየው ራስን ነው የምትዘቀዝቀው። ሰው ተዘቅዝቆ መቆም አይችልም። ስለዚህ መስቀሉን በራሳችን አምሳል ማየት አሁን መስቀሉን መዘቅዝቃለን ወገኖች። ለምን ከተባለ መስቀልን ዘቅዝቆ የሚረግጥ ትውልድ አለ። ራሱን ነው የዘቀዘቀው። መስቀሉን ማየት አትበሳችሁ። አዎ ስራ ድሮ የሚገድ ትውልድ መጥቷል። ራሱን ነው የቀደደው። በቤታችሁ ቅድስት ድንግል ማርያም አይደል? የእኛን አካል ማግኘት ይችላል? ያንን ስር የቀደደ ይችላል ወይ? አይችልም ወገኖች። ስለዚህ መስቀሉን ምልክት ስናደርግ ብዙ ምስጢራውያንና መንፈሳውያን ነገሮችን እናያለን፣ እንመለከታለን፣ እናገኛለን። ሶስቱን ብቻ ነግሬያችሁ እጨርሳለሁ። የመጀመሪያው እግዚአብሔር ለእኛ ያለውን ፍቅር እናስታውሳለን። ማን ለእኛ ያለው ፍቅር? አይ እግዚአብሔር ለእኛ ያለው ፍቅር መስቀል ሊሆናችሁ እንዲህ አድርገን ስንይዘው ቆመን እንደዚህ ሆነን ስንታይ አያችሁ፣ መልካችንን በመስቀል የተቀረጸውን መልካችንን በመስታወት ፊት ለፊት ሆነን ስናይ እግዚአብሔር ለእኛ ያለው ፍቅር እናያለን። ለምን ከተባለ እግዚአብሔር ፍቅሩ እጅግ በጣም ሰፊ ነው፣ ረቂቅ ነው፣ ጥልቅ ነው።
እንዲህ ነው ብለን ነገር አንችልም። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ያለውን ሀሳብ ነው። እንዲህ ያለ ፍቅር ለማን የለም? እንዲህ ያለ ፍቅር ማንም የማይሰጠን ፍቅር፣ ያንን ፍቅር እናስባለን። ለምን ከተባለ መስቀሉ የፍቅር መሰዊያ ነው። ለናራችሁ መስቀሉ የመሰዊያ ነው። የመሰዊያ ነው። የፍቅር መሰዊያ ነው። ፍቅር ነው የተሰዋበት፣ ፍቅር ነው የተፈተተበት፣ ፍቅር ነው የተሰጠበት፣ ፍቅር ነው የተገለጠበት። አያችሁ። ስለዚህ እግዚአብሔር ለእኛ ያለውን ፍቅር እንገልጣለን። ሌላ የተወደዳችሁ የእግዚአብሔር ቤተሰቦች መስቀልን የመስቀልን ምልክት ስንይዝ ምልክቱን በመጠቀም የመከራው ተካፋዮች መሆናችንን እንገልጣለን። የመከራው ተካፋዮች ናችሁ። የተሰራችሁ በመስቀል አምሳል ነው። የተሰራነው በመስቀል አምሳል ነው። መስቀልን በፊታችን እናየዋለን። መስቀልን በአንገታችን እናስረዋለን። መስቀልን በልብሳችን አመሳክለን እንረካዋለን፣ እናሳየዋለን። መስቀልን ከልብሳችን እንጠልፋለን። መስቀልን ከሰውነታችን እናደርገዋለን። ያ ሁሉ ምልክት የምንጠቀመው ለምንድን ነው ማለት የመከራው ተካፋይ መሆናችንን የምንገልጽበት ናችሁ። አይደላችሁ? አቤት! የመከራው ተካፋይ ናችሁ። አቤት! አሁን ለነበሩ ክርስቲያኖች መከራው ሲመጣባችሁ አያችሁ የያዛችሁ መስቀል ነው። መስቀልን ይዛችሁ ስታዩ ደግሞ ስትታዩ ሰይጣን ይበሳጫል። ያረጀቁ ሰይጣን አይደለም የምላችሁ፣ ግዙፉ ሰይጣን፣ የሚታየው ሰይጣን፣ ደካማው ሰይጣን፣ የሚበሳጨው ሰይጣን፣ ሰይጣን ያደረበት አካላዊው ሰይጣን ይበሳጫል፣ ይጠራችኋል፣ ያሳድጋችኋል፣ ይረግጣችኋል፣ ያስረናል፣ ያሳድደናል፣ ያሰቃየናል። ለምን ከተባለ መስቀሉን የመከራው ተካፋዮች እንደሆን ምልክት መታወቂያችን ስላደረገ ክብርና ምስጋና ለስሙ ይሁን። ሌላውና የመጨረሻው ጨርሻለሁ፣ ይቅርታ በዛውባችሁ። ሌላውና የመጨረሻው መስቀሉ የሥራ መግቢያ ወይም መክፈቻ ቁልፋችን። ተናገራችሁ ምናችን ነው መስቀሉ? አቤት! መብላት ስራ አይደለም? ስራ ነው አይደለም? እንዴ ስራ እኮ ነው ማለት። ታዲያ ልትበሉ ስትቀሩ ምን ትላላችሁ? አቤት! በስመ አብ ወወልድ ወመንፈስ ቅዱስ። ይኸውላችሁ ወደዚህ ወደ ቤተ መቅደስ ወደ አገልግሎቱ ስንገባ መንፈሳዊ ስራ ነው አይደለም? ምን እንላለን? አቤት! በስመ አብ ወወልድ ወመንፈስ ቅዱስ። ይህ ብቻ አይደለም። ልክ ወደ ቅዳሴው ስንገባ ምን እንላለን? ይህ ምንድን ነው? መክፈቻ፣ የስራዎቻችን መክፈቻ ቁልፍ ነው መስቀሉ ወገኖች። ይህንን ሳያደርግ የሚጀምር ስራውን የሚጀምር ሰው ያ የመስቀሉን ቅርጽ የመስቀሉን ምልክትነት አስወግዷል ማለት ነው። ብዙዎቻችሁ እንዲያው እንደደረሳችሁ ምግባችሁ ዞሮ መብላት ማለት ጠፍቷል እኮ ባህላችሁ። ድሮ ታውቃላችሁ፣ ገጠር ላይ ያደግን ሰዎች ታውቃላችሁ። አባት ቆርሶ ካሰጠ በስመ አብ ካላለ ማዕዱ ይቆረስ ነበር። በፍጹም አይደረግም። ለልጆችም አባት ይምጣ ነው የሚባለው። አሁን የመስቀሉ ምልክት ቀረና መስቀሉ ተረሳና አያችሁ፣ ማዕዱ በመስቀሉ መባረክ ቀረና ልጅ ቀድሞ በልቶ ነው የሚጠብቀው። አያችሁ፣ ቀድሞ በልቶ ይጠብቃል። እዛ ቀድሞ ደግሞ አባቱን ይደፋል። የአባቱን ገንዘብ ነው ሲጠብቀው። ቀድሞ ታዋቂ ይሆናል፣ ቀድሞ አዋቂ ይሆናል፣ ቀድሞ ተናጋሪ ይሆናል፣ ቀድሞ አፍ ይሆናል፣ ቀድሞ ተቀሳፊ ይሆናል። እግዚአብሔር አምላካችን ከዚህ ያለና ስለዚህ ስንሰራ የስራ መጀመሪያችን የመስቀሉ ምልክት ነው። በስመ አብ ወወልድ ወመንፈስ ቅዱስ። በነገራችን ላይ ይወዳችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ስንል ስመ ሥላሴ የምንጠራው መስቀሉን አማትበል ከላይ ወደ ታች ዝም ብለን አይደለም፣ ከጎን ወደ ግራ ዝም ብለን አይደለም። ከላይ ከሰማይ ሰማያት መውረዱ አያችሁ፣ ወደ ታች ስንወርድ ወደ መቃብር መውረዱ፣ ወደ ቀኝ ወደ ግራ ስናደርግ ወገኖቼ ከሲኦል ወደ ገነት እንደመለሰ ወደ ገነት እንደመለሰ ይህ ብቻ አይደለም፣ እየተመላለሰ እነሆ እየዞረ መከራ እየተቀበለ እንዳስተማረንና የድነት ምልክት ወይም ደግሞ እንዳዳነ የምንገልጽበት ምልክት ነው። የተወደዳችሁ እግዚአብሔር ሰዎች፣ ስለዚህ ወአቆሙ ትምህርተ ለእለ ይፈርዱከ ከመ ያምስኩ ገሰጥቅስ ወይዳኑ ፍቁራኒከ እነሆ ወዳጆቹ ይድኑ ዘንድ ከጦርነት ጠላት ወይም ከጦርነት ከቀስት ከተወረወረ ቀስት
ያመጡ ዘንድ ለሚፈሩት ምልክት ሰጣቸው። እስኪ እንፈራለን እግዚአብሔር የምትፈሩ ጨርሻለሁ። እግዚአብሔር የምትፈሩ ልጆቻችሁ ሁላችሁ አሜን ያድርግላችሁ። እግዚአብሔርን ከፈራችሁ አትጠላሉ። እግዚአብሔርን ከፈራችሁ አትተማሙ። እግዚአብሔርን ከፈራችሁ አትገባቡ። እግዚአብሔርን ከፈራችሁ ንስሐ ትገባላችሁ። እግዚአብሔርን ከፈራችሁ ሥጋውና ደሙ ትቀበላላችሁ። ምክንያቱም ሥጋውና ደሙ የሚፈተተው ምኑ ላይ ነው? ምኑ ላይ ነው? መስቀሉ ላይ። መስቀሉ ላይ ነው የተፈተተው። አያችሁ፣ እግዚአብሔር የሚፈራ ይሄን ያደርጋል። አሜን። እጆቻችሁ ከፍ አድርጋችሁ አንስታችሁ እግዚአብሔር እንፈራዋለን ብላችኋል እንዳላችሁ እንደልባችሁ ይሁንላችሁ። ግን ለእኔ አይመስለኝም አይመስለኝም። ምክንያቱም ብዙ የተጠላላልና የምንገፋፋለን፣ ብዙ የተለያየናለን፣ ብዙ በመስቀሉ ላይ የተፈተተውን ማዕድ ቀርበን መብላት ያቃተን ከተፈተተው ማዕድ የራቀን በኃጢአታችን ምክንያት የተሰደድናለን። ስለዚህ የተወደዳችሁ እግዚአብሔር ሰዎች ሁላችሁ የተሰጠን ምልክት እንድንድን ነው። የምንድነው ደግሞ እግዚአብሔርን ስንፈራ። እግዚአብሔርን መፍራታችን ደግሞ ወገኖች የተረጋገጠው እንሆ በመስቀሉ ላይ ያለውን ቅር የመጨረሻውን እንሆ በተግባር ስንገልጥ ነው። ለዚያ ነው የተወደዳችሁ እግዚአብሔር ሰዎች በሌሊቱ አገልግሎት ላይ ቅዱስ ያሬድ እንዲህ ጠቅለል አድርጎ እናድርጓል መስላችሁ የመስቀሉን ፍቅር የእመቤታችን የቅድስት ድንግል ማርያም የመዳን ምልክት መሆኗን እንደገና ደግሞ ዘእስራኤል እንሆ እንዴት እንደዳኑ ጠቅለል አድርጎ እንደዚህ አድርጎ ይነግረናል። እንሆ እንዲህ ነው የሚለን ኃይልን ስለሚያጎናጽፈን መስቀል፣ ኃይልን ስለሚሰጠን መስቀል፣ የመዳን ምልክታችን ስለሆነ መስቀል እንዲህ በማለት ይተነትንልናል። የተወደዳችሁ የእግዚአብሔር ቤተሰቦች እንሆ የምድር ኃጥአን ከመከራ ቦታ ጻድቃን ደግሞ ከታላቅ ተራራ ሆነው ጮኹ። ለእናታችን ለድንግል ማርያም ለጽዮን የማይበር መቆምን ከሰጣት በሰንበት ቀን እንሆ ባሕር ተገሰጸች። ባሕር ተገሰጸች። ይህ ብቻ አይደለም። እንሆ በጠላታችን መሃል ጽናችን፣ ቤዛችን፣ መጠጊያችን እና ሞገሳችን መስቀል ነው ይልና ምስጋናውን በዚህ ያጠቃልላል። የተወደዳችሁ እግዚአብሔር ቤተሰቦች ለጽዮን ማዕበል ቆመ ማለት ያ የብሉይ ኪዳን ማዕበል ያ የመርገም ማዕበል የቆመው በእናታችን በቅድስት ድንግል ማርያም መመረጥ ነው እያችሁ ከዚያስ ቀጥሎ ነው። የተወደዳችሁ እግዚአብሔር ቤተሰቦች እርሱ ከእሷ ሰው ሆነ። ሰው ሆነና ባሕር ገሰጻት። ባሕር ተገሰጸች ማለት ባሕር የዓለም ነው። የዚህ ዓለም ኃጢአት ተገሰጸ። ባሕር ጸጥ አለች። ቅድም ቅዳሴ አትናቴዎስ ላይ ሰማችሁታል። ይህ ብቻ አይደለም። የተወደዳችሁ እግዚአብሔር ቤተሰቦች እነሆ ያንን ባሕሩን የተገሰጸውን ባሕር ያንን የመከራ ግድግዳ ያን መከራ አልፎ እስራኤል ተሻገሩ፣ በእግር ተራመዱ። ጊዜያዊ የሆነችውን ተስፋ የተሰጠቻቸውን ከነዓን ገቡ። ያ ማለት ሰማያዊቷን ገነት የሚወስዱበት የሚያሳይ ነበር። ይህንን ለማድረግ ደግሞ መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል ሞገሳችን ነው። መስቀል መዳኛችን ነው። መስቀል ሁልጊዜ ይዘነው ወደ ቀራንዮ የምንጓዝ ምልክታችን ነው ብሎ ቅዱስ ያሬድ ይነግረናልና ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። መስቀሉን የድነት ምልክታችን ጠላት ድል የምናደርግበት ምልክት አድርጎ የሰጠን የአባቶቻችን አምላክ ይክበር ይመስገን። ከፍ አድርጋችሁ እግዚአብሔር አመስግኑ። በመምህራችን ላይ ያሉ ያስተማረን የነበረን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ስሙ የከበረና የተመሰገነ ይሁን። ለመምህራችን ለአባታችን እግዚአብሔር አምላክ ቃሉን ያሰማልን። የአገልግሎት ዘመናቸውን የተባረከ የተቀደሰ ያድርግልን። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት እግዚአብሔር እንዳደረገውን ሳይለየውም የሙሽራ ስም አቶ መልካሙ ምህረት፣ ዜግነቱ ኢትዮጵያዊ፣ የሙሽራዋ ስም ወይዘሪት ቃል ኪዳን ማናዬ፣ ዜግነቷ ኢትዮጵያዊ፣ የጋብቻውን ስነ ስርዓት የፈጸመው ካህን መላከ ፀሐይ መምህር በቀለ ተሰማ፣ የጋብቻው ስነ ስርዓት የፈጸሙ ቤተክርስቲያን ጎቢ ደብረ ገነት ቅዱስ ጊዮርጊስና ቅዱስ ጊዮርጊስ ካቴድራል፣ ጋብቻው የተፈጸመበት ሀገር አዲስ አበባ ኢትዮጵያ፣ ቀን መስከረም 18 2018 ዓ.ም። የሶስቱ ምስክር ስም አቶ ሞላ
ወይዘሪት ትዕግስት ጌታቸው፣ ወይዘሪት የደስደስ መልኩ፣ ወይዘሪት ትዕግስት አያሌው፣ ከዚህ በላይ ስማቸው የተጠቀሰው አቶ መልካሙ ምህረትና ወይዘሪት ቃል ኪዳን ማናዬ ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበጎ ያደርጋቸው ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ የጋብቻ ምስክር ተሰጥቷቸዋል። ቆሞስ አባታችን አባ ኃይለማርያም በክብር ይሰጡ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እስከ ዘላለሙ በረድኤቱ ጠብቃቸው፣ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛለው ካት ቅድስት ቤተክርስቲያን ጠብቃት ለነገሥታትና ለመኳንንት ቅዱስ በመዛፍያት ወዘን የጠራት ንጹሕ ቅድስት ቤተክርስቲያን ተሩቅም ተቅርብም መጥታችሁ ተሰብስባችሁ ቆማችሁ ያስቀደሳችሁ የጸለያችሁ የፈጣሪያችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውንና ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው ደግሞ አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌና በጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ለሚመጣው ይጠብቃችሁ ለዘላለሙ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶች፣ ሴቶች ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እናንተ ግን መንግሥተ ሰማያት የወጣና የተዘጋጀ ነገር ግን መሐረነ ክርስቶስ እንበል። ስለእናቱ ስለ ድንግል ማርያም ቅርንብለን ያንተ ስለ ማርያም መሐረነ ክርስቶስ ንስሐን የምትቀበል ኃጢአት ይቅር የምትል የምታስተሰርይ ጌታዬ ፈጣሪ መድኃኒቴ ክርስቶስ የኔን የሕዝብህን ኃጢአት ይቅር የማይሠራ ኃጢአት እግዚአብሔር ይፍታ።
Yeah.